አንድ የቲክቶክ ተጠቃሚ በሚያሰራጨው ኮንቴንት ላይ ሰዎች ኮሜንት ቢሰጡና በዛ ኮሜንት መሰረት ያ ሰው ወይ ደግሞ ሶሻል ሚዲያ የሚጠቀመው የሶሻል ሚዲያ ፕላትፎርሙ ባለቤት የሆነው ሰው ማለት ነው ራሱን ቢያጠፋ ወይ ደግሞ አካል ጉዳት ቢያደርስ ሰዎች ኮሜንት በመስጠታቸው ወንጀለኛ ሊባሉ ይገባል ወይ ሳይገባ የሚለው ነገር አንዳንድ ሀሳቦች ከህግ አንጻር ለመናገር ነው የመጣሁት። እንደሚታወቀው በወንጀል ህጋችን ላይ የተለያዩ ፕሪንሲፕሎች ወይ ደግሞ መርሆች አሉ። የመጀመሪያው ነገር እንግዲህ አንድ ሰው የሚቀጣው ያደረገው ድርጊት በወንጀል ህጉ ወይ ደግሞ በሌሎች ህጎች ላይ ይህን ማድረግ ወንጀል ነው ተብሎ እና እንደሚያስቀጣ የተገለጸ ከሆነ ብቻ ነው። ይህም ደግሞ የሌጋል ኤሌመንት ነው፣ በወንጀል ህጋችን አንቀጽ 23 ላይ የሚገኝ ነው። ታዲያ አንድ ሰው ኮሜንት በመስጠቱ ኮሜንት የተሰጠው ሰው ራሱን ቢያጠፋ ወይ ደግሞ የአካል ጉዳት ቢያደርስ በዚህ ላይ የሚመለከቱ ህጎች አሉ ነው የሚለው ነገር መታየት ይኖርበታል። የመጀመሪያው ነገር ይሄ ሳይበር ክራይም የሚባለው ነገር ወይ ደግሞ ከኮምፒውተር ጋር የተያዙ ወይ ደግሞ ኔትወርክ በመጠቀም የሚደረጉ ወንጀሎች አዳዲስ ሀሳቦችን እየያዙ እየመጡ ስለሆነ የህግ አውጪው አካል እነዚህን ጉዳዮች ኤግዛክትሊ ህጎችን በማውጣት መስመር ማስያዝ ይጠበቅበታል ብዬ አምናለሁ። ስለዚህ ኤግዛክትሊ ይህን የሚመለከት ነገር በወንጀል ህጋችን ላይ አናገኝም። ነገር ግን ያው ህግ የለንም ማለት አይደለም። ህጎቹ ስለተለያዩ ጉዳዮች ሊያወሩ ይችላሉ። ለምሳሌ ስድብና ማዋረድ ሊሆን ይችላል። ስለዚህ አንድ ሰው ኮሜንት ሲሰጥ የዛን ሰው ክብርና ዝና ነክቶ ከሆነ እነዚህ ጉዳዮች የተመለከተ በወንጀል ህጋችን ላይ የሚያስቀጡ ናቸው። ነገር ግን ያ ሰው ቀለል ያሉ ስድቦችን በመስደብ ወይ ደግሞ ከበድ ያሉ ስድብ በመስደብ የተሰደበው ሰው ደግሞ ራሱን ቢያጠፋ በሰው መግደል ወንጀል የምንጠይቅበት አግባብ አይኖርም ማለት ነው። አይኖ ይሄ ሀሳብ የተለያዩ የህግ ባለሙያዎችን የተለያዩ ሀሳብ እንደሚሰጥ ወይ ደግሞ ሊያከራከር እንደሚችል አውቃለሁ። ነገር ግን ሁሌ መረሳት የሌለበት ነገር በፍትሐ ብሔር ጉዳይ ነው ይመሳሰላል ወይ ደግሞ አናሎጂ ጉዳዮችን ልናነሳ የምንችለው። በወንጀል ጉዳይ ግን ይመሳሰላል። ይሄኛው እንዲህ ለማለት ወይ ደግሞ ይሄኛውን ድንጋጌ ጋር ስለሚመሳሰል ሰዎችን መቅጣት አለብን ብለን አናሎጂ የምናነሳበት አይደለምና ኤግዛክትሊ አንድ ሰው በሶሻል ሚዲያ የሚጠቀምን ሰውዬ ወይ ደግሞ ሴትም ልትሆን ትችላለች ኮሜንት ስለሰጠ በኮሜንቱ መሰረት ያቺ ሴት ወይ ደግሞ ያ ሰው ራሱን ካጠፋ ይህ የወንጀል ጉዳይ ሊያስቀጣ ይገባል ተብሎ በልዩ ሁኔታ የተቀመጠ ድንጋጌ ስለሌለ ሰውን በመግደል የሚያስጠይቅ አይሆንም ማለት ነው። ይልቁንስ የስድብ ማዋረዱ ወንጀሎች እንዳሉ ሆነው በኮምፒውተር አዋጃችን ወይ ደግሞ አዋጅ ቁጥር 958/2008 የሚባሉ ላይ በግልጽ የተቀመጡ ድንጋጌዎች ስላሉ በዚህ ምክንያት ያ ሰው ኮሜንት ሰጠው ማለት ነው ሊቀጣ የሚችልበት አግባብ ይኖራል። ያለበለዚያ ግን አንድ ሰው ራሴን አጠፋለሁ እያለ በሶሻል ሚዲያ እየተጠቀመ ራሱን እንዲያጠፋ በኮሜንት እየገፋፉና ራሱን እንዲያጠፋ ምክንያት የሆኑት ከሆነ ይህም ለየት ባለ ሁኔታ በወንጀል ህጋችን 542 ላይ የሚያስቀጣበት ሁኔታ አለ። ይህም ደግሞ እስከ 5 ዓመት የሚደርስ ጽኑ እስራት ያስቀጣል ማለት ነው። ከዛ ውጭ ግን ኮሜንት አንድ ሰው ስለሰጠ ያ ኮሜንት ያንን ሰው ስሜቱን ስለነካ ስሜት ተነክቷል ተብሎ ራስን የሚያስጠፋ አይነት ድርጊት ከተደረገ ግን ያ ኮሜንት የሰጠው ሰው ሰውን በመግደል በሚል ልንከሰው የምንችልበት አግባብ አይኖርም። አይኖ የተለያዩ ሀገሮች የተለያዩ ህግ አላቸው። ስፔሻሊ አሁን የምናገረውን ጉዳይ ኤግዛክትሊ ያስቀምጡ ሀገሮች አሉ። ለምሳሌ ሚቺጋን በአሜሪካ ሚቺጋን ስቴት ይህን ጉዳይ በተመለከተ ህግ እንዳላት ለመረዳት ችያለሁ ማለት ነው። ከዚህ ውጭ ግን አንድ መታወቅ ያለበት ነገር ያ ኮሜንት የተሰጠው ኮሜንት ኤግዛክትሊ ያን ሰው ራሱ እንዲያጠፋ ራሱ እንዲጎዳ ኮዝ መሆን አለበት። ለምን በወንጀል ህጋችን ላይ በተለይ በአንቀጽ 24 ላይ ኮዝ ኤንድ ኢፌክት ወይ ደግሞ ምክንያትና ውጤቱ አንድ አይነት መሆን አለበት። በተሰጠው ኮሜንት ሳይሆን ኮሜንቱ አግራቤት አድርጎ ነገር ግን ራስን ለማጥፋት ምክንያት የሆኑት ነገሮች ሌሎች ጉዳዮች ከሆኑ ያ ሰው ራስን ማጥፋት በሚለው ወይ ደግሞ ሰዎችን ራስን እንዲያጠፉ ገፋፋ በሚለው ሊቀጣ የሚችልበትም አግባብ አይኖርም ማለት ነው። ስለዚህ በዚህ መልኩ መርዳት ይኖርብናል። ስለዚህ ህግ አውጪውም እንዲህ አይነት የሳይበር ክራይሞችን በተለይ ደግሞ ሶሻል ሚዲያን በተመለከተ በጣም ግልጽ የሆነና ለሰዎች በሚገባ መልኩ ጥሩ ህግ ማውጣት ይኖርበታል ብዬ አስባለሁኝ። ይህም ደግሞ እንዲሆን የሁላችንም ኃላፊነት ስለሆነ ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለብዙ ሰዎች እንዲደርስና ህግ አውጪዎችም ይህን ነገር እንዲረዱት ማድረግ ተገቢ ነው ብዬ አስባለሁኝ። መልካም ቀን።